ኮሜዲያኑ ሰማዕት። ጸሐፊ ዲያቆን ሄኖክ ኃይሌ። ዘመኑ ክርስቲያኖች በግፍ ይገደሉ የነበረበት ዘመነ ሰማዕታት ነበር። ጨካኙ ጁልያን ቄሳር ዙፋን ላይ በተቀመጠበት ወቅት የክርስቲያኖች ደም እንደ ውሃ ፈሰሰ። ይህ ንጉሥ ልደቱን በሚያከብርበት በአንድ ዕለት በርካታ የሙዚቃ፣ የአስማት ትርኢትና ቀልድ የሚያቀርቡ ባለሙያዎችን ጠርቶ ከእነዚህ መካከል ፕሮፎሪዮስ የተሰኘው ኮሜዲያን የማስመሰል ትርኢት አቅራቢ አንዱ ነበር። ይህ ኮሜዲያን በዕለቱ እንዲያቀርብ የተሰጠው በክርስቲያኖች ላይ የሚዘብት የማስመሰል ድራማ እንዲያቀርብ ነበር። ፕሮፎሪዮስ ንጉሡንና እንግዶቹን በክርስትና እየቀለደ ሲያስቅ ከቆየ በኋላ በምስጢረ ጥምቀት ለመቀለድ ውሃ አስቀረበ። በውሃው ላይም በአብ በወልድ በመንፈስ ቅዱስ ስም ጠራ። ይህንን እንዳደረገ እግዚአብሔር ሕሊናውን አበራለት። በውሃውም ላይ ታላቅ ብርሃን ሲበራ ታየው። በውሃ ውስጥ ገብቶ ተጠመቀ። ተጠምቆ ሲወጣ በታላቅ ድምፅ እኔ ክርስቲያን ነኝ ብሎ ጮኸ። ተመልካቾቹ ቀልድ ቢመስላቸውም እርሱ ግን አላቆመም። ንጉሥ ጁልያን በድርጊቱ ተቆጥቶ ቢከለክለውም አላቆመም። በመጨረሻም ይህን ምስክርነት እንዲተው በስጦታ አባበለው። እርሱ ግን በክርስትናው ጸንቶ ቆመ። በንጉሡ ትእዛዝም አንገቱን ተቀልቶ በሰማዕትነት አረፈ።